ቼልሲ በዓለም የክለቦች ዋንጫ የአሜሪካኑን ክለብ ሎስ አንጀለስን 2-0 በሆነ ውጤት ማሸነፍ ችለናል። ትላንት ምሽት እጅግ በጣም ምርጥ የሚባል እንቅስቃሴን ነበር በቼልሲ በኩል ያየሁት። ፔድሮ ኔቶ እንዲሁም ደግሞ ኤንዞ ፈርናንዴዝ ሁለቱን የቼልሲ ማሸነፊያ ጎሎች ማስቆጠር ችለዋል። ኒኮላስ ጃክሰን እንዲሁም ደግሞ አዲስ ፈራሚው ሊያም ዴላፕ ሁለቱም የፊት መስመር አጥቂዎቻችን እንግዲህ የቼልሲን የማሸነፊያ ጎሎችን አሲስት ያደረጉ ተጫዋቾች ናቸው። ሊያም ዴላፕን ተቀይሮ ከገባ በኋላ እጅግ ምርጥ የሚባል እንቅስቃሴን አሳይቷል። ጃክሰንም ቢሆን ባለፈውም በብሔራዊ ቡድን ላይ ለሴኔጋል ብሔራዊ ቡድን ለመጀመሪያ ጊዜ እንግሊዝን ስታሸንፍ ምርጥ የሚባል እንቅስቃሴን አድርጓል። በክለቡም ደግሞ አሁን ቼልሲ ላይ ተፎካካሪ ሲኖረው ልጁም ተቀይሯል ብዬ አስባለሁ። እጅግ በጣም ምርጥ እንቅስቃሴን ነበር ትላንትና ያደረገው። ሞሴስ ካይሴዶ ተዳክሞ ነበር ያየው ትላንትና። ወዲያው ደግሞ ዲያሮ ሶጎ አለ። ተጫዋቾች ባይዜ በቼልሲ በኩል በሁሉም ቦታ ላይ ምርጥ የሚባሉ ልጆች አሉ። እነሱን እየቀየርን እያፈራረቅን በቀጣይ የምንጫወት ይሆናል። ብሉስ ፋሚሊ እንኳን ደስ አለን። 2-0 የመጀመሪያ ጨዋታችንን ማሸነፍ ችለናል። በቅርቡ ደግሞ ፓሪስ ሰን ጀርሜን ወይም ደግሞ ሪያል ማድሪድን የምንገጥም ይመስለኛል። ያው የምድብ ድልድሉን እያለፍን ስንመጣ እንደዛ ያጋጥሙናል፣ በቅርቡ ያጋጥሙናል ማለት ነው። ብሉስ ፋሚሊ ይሄንን ቤተሰብ ፎሎ ካላደረጋችሁ የፕላስ ምልክቷን እየተጫናችሁ በየጊዜው የምለቃቸው ስፖርታዊ መረጃዎች እንዲደርሷችሁ ቤተሰብ መሆናችሁን አዘንጉ። ይመቻችሁ።